ለመጀመሪያ ጊዜ በዚህ ሰውዬው ላይ ምንም አይነት ችግር አላገኘሁበትም። ምንም አይነት ችግር የለበትም። ለፍርድ የሚያበቃ ለሞት የሚያበቃ ለስቅላት የሚያበቃ ነገር የለም አለ። ኧረ ለእኛ በርባንን አውርድልን፣ በርባንን ይውረድልን፣ ኢየሱስ ይሰቀልልን፣ ኢየሱስ ይሰቀልልን እያሉ ይንጫጩ ነበር። ስለዚህ በርባን በስራው የታመነበት ነው። እስር ቤት ነው ያለው፣ ወህኒ ነበረ። ህዝቡ የሚፈልገው ግን በርባንን ነው። ሁለቱ ወንበዴዎቹ ጎን ለጎን ሰቀሉት፣ ገረፉት። ወንበዴዎቹ እኮ አልተጎዱት፣ ገረፉት፣ በደንብ አልተጎዱት። ሄሮድስ የራሱን ፍርድ ጨርሷል። ተገርፎ 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 አቅማቶ ይለቀቅ ሄሮድስ ጨርሱ። አሁን የህዝቡ ጫጫታ ብዛቱ ይሰጠን የሚል ይፈታል የሚባል ገንዘብ ለሱ ይሰጠው የሚባል ስልጣን ለሱ ይሁንለት የሚባል ያ ሰው እስር ቤት የነበረ ልጆቻችን የደፈረ ልጆቻችን የገደለ ዘርፎ የበላ በቀን ምድር ላይ እኔ ነኝ ብሎ ራሱን ያሳወቀ ከራሱ ከዓለሙ ጋር ተመቻችቶ የሚኖር ሰው ያ ሰው። ስለዚህ ለእነዚያ ሰዎች እሱ መውረድ አለበት። ጨካኝ እሱ መውረድ አለበት። እሱ መምጣት አለበት። ኢየሱስ ክርስቶስ ግን ጽድቅ ስለሰራ ወደ አባቱ ጽድቅ መድረስ ስለሚገባው ወደ አባቱ ጽድቅ ደረጃ መድረስ ስለሚገባው ቦታው ስላይደለ የራሱ ሲዝንን ስለጨረሰ